ብዙ ነገር ተከፍሎበታል። ዛሬ ግን እዚህ ጋር ለወንድሞች የተረከባችሁ ትናንትና ሰሃቦች ከኛ በፊት የነበሩ ሰዎች ስልጣን ሲያገኙ በጣም ያለቅሱ ነበር። ስልጣን በጣም በግድ ተገፍተው እናንተ ለዛ ቦታ ብቁ ናችሁ ተብለው ነበር ይመጡ። ሲመጡ ያለቅሱ ነበር። ለምን? ሁሉኩም ራዕ ወኩሉኩም መስዑሉን ዐን ረዕየቲሂ። የተሸከሙት አባታቸው የወረሱትን ህንፃ አይደለም ያስላሉ። የተሸከሙት የኢስላምን ሪሳላ፣ የተሸከሙት የኡማውን አማና። ዛሬ ግን ቢልአክስ እኔ አልተመረጥኩም ብለን የሚጨንቀን ሰዎች አለን። ማንም ይመረጥ ነው? ምናልባት ሰዎች ጃሂሎች ተራ የሆኑ ሰዎች ይህን ሲያጨማልቁ ከነበረ ልክ እንደ ነቢዩላህ ዩሱፍ ኢጅዐልኒ ዐላ ኸዛኢኒል አርድ የገንዘብ ሚኒስቴር አድርገኝ ብለው ማለት ነው። ምናልባት ጃሂሎች መምራት የማይችሉ አካላቶች ሲያጨማልቁ የሚያውቁ ሰዎች መጥተው መምራት አለባቸው። ሲመሩ ግን በኢስላም ንያ መሆን አለበት። አንተ የምትመራው ያንተን ብሔር የገልጸው ምናገሩ የምትመራው ያንተን ብሔር የበላይ ለማድረግ ሌላውን ለመርዳት እኮ አላህ ይነግራል። ወቲልከ አልአያሙ ኑዳዊሉሃ በይነ ናስ። ጊዜ ይገለባበታል። ትናንት የነበሩ ዛሊሞችን አላህ ጠራርጎ አንስቷል። አንተም ዛሬ የተቀመጥከው ዛሊም ለመሆን ከሆነ አሁንም አላህ አለ አንተን ይጠራራል። ስለዚህ ንያችንን ሰፊ እናድርግ። ንያችን ባንዲራችን ላኢላሃ ኢለላህ ሙሐመድ አለይሃ ነሕያ ወአለይሃ ነሙት። ይሄ ሊሆን ይገባል። ሁሉንም በአንድ ሰው ማሰለፍ መቻል አለ። ምናልባት አንድ ኑር ስንል የአመራር ሊሆን ይችላል። የሚመሩ አካላቶች ከተለያየ አስተሳሰብ ሊሆን ይችላል፣ ከተለያየ ብሔር ሊሆን ይችላል። ግን ሲመሩን ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላህ። መመሪያ ያለን ትውልዶች ነን እኛ። ቁርአንን ወረወርን፣ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ወረወርን። ጭንቀታችን ወንበር ሆነ፣ ጭንቀታችን ጥቅም ሆነ። ወላሂ ወቢላሂ ወተላሂ ኢስላም አያጣል። ምንም ኢስላም ሽፋን አለው። ኢስላም አያጣል። እውነት ለኢስላም የሰሩ ሰዎች አላህ ቁርአን ላይ መስክሮላቸዋል። ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዐሀዱላህ ዐለይህ ፈሚንሁም መን ቀዳ ነሕበህ ወሚንሁም መን የንተዚር ወማ በደሉ ተብዲላ። እነዛ ወንዶች ለኢስላም ብዙ ከፍለው ሄደዋል። አንድም ቀን ኢስላም አላፈራቸው። አንድም ቀን ለኢስላም ብለው እነ ዑመር ኢብኑ ኸጣብ መዲና አፈር ላይ ተኝተው ፋርስና ኪስራን ያንቀጠቅጡ ነበር። በምን? በዐድል በፍትህ። እዚህ ምድር ላይ ስንመራ ፍትሐዊ መሆን አለብን። ፍትሐዊ ስንሆን ለጠላቶቻችን